ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ የዘወትር ጸሎቴ አመሰግናለሁ። ዛሬ ቀን 25 10ኛ ወር 2018 ዓ.ም ነው። ይህ ቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። ፎሎም አድርጉት፣ ደጋግማችሁ ሼር አድርጉት። ምክንያቱም በአማራ ክልል ያለ የጸጥታ መዋቅር ሙሉ በሙሉ ወደ ብርሃኑ ጁላ ከረፈፍ ወታደር በስመ መከላከያ ወደሚባለው እንዲገባ ተወስኗል። ከነኚህም አድማ በትን አባላት፣ የፖሊስ አባላት እና የሚኒሻ አባላት የሆኑ ቀጥታ በብርሃኑ ጁላ መዋቅር ውስጥ ገብቶ ተጠሪነታቸውም በመከላከያ ውስጥ ሆነው እንደማንኛውም መከላከያ ተብዬ በሚለው ማለት ነው መዋቅር ውስጥ ገብቶ እንዲሳተፍና ወደ ግዳጅ እንዲሰማራ ተደርጓል ማለት ነው። በዚህም ከየወረዳው ከአንድ ወረዳ 20 ፖሊሶች በእድሜ የገፉትና በማድረግ ከፍ ያሉት ብቻ ነው የሚቀሩ እንጂ ከዚህ ውጭ ተራ ፖሊስ ከሆነ ከአንድ ወረዳ 20 ፖሊስ ወደ ብርሃኑ ጁላ ጦር እንዲልክ ግዳጅና መምሪያ ወጥቶ እነኚህ 20 ፖሊሶች አንዳንዶች መልምለው አስቀምጠዋል። አንዳንዶች ገና እየመለመሉ ናቸው። በጣም የሚገርመው እነዚህ ከተመለመሉ ፖሊሶች አጠቃላይ የተመለመሉት ማለት ነው ከ150% ወደ ፋኖ ጠፍቶ ሄዷል። በዚህ መምሪያ መሰረት ማለት ነው። ከዛ ውጪ አድማ በትን ሙሉ በሙሉ ወደ ብርሃኑ ጁላ ወደሚመራው ከረፈፍ ወታደር ጦር ውስጥ ሙሉ በሙሉ አድማ በትን ወደ ብርሃኑ ጁላ ጦር ውስጥ እንዲሰማራ ግዴታ ወርዷል ማለት ነው። ሚኒሻ የሆነ ይሄን አጥዋይ ልብስ ሚኒሻ ደግሞ ከ60 ዓመት በታች ያለ ማንኛውም ሚኒሻ ወደ አገዛዙ ጦር እንዲገባ ተወስኗል ማለት ነው። በዚህ ምክንያት በአሁኑ ሰዓት አማራ ክልል ላይ ያሉ እነዚህ ፖሊስ አድማ በትን እና ሚኒሻ ጭንቅ ላይ ሆነው በብዛት ወደ ፋኖ የተቀላቀሉ ነው ማለት ነው። በተለይ እነኚህ ተመልምለው ዝግጁ ነው የተቀመጡት ፖሊሶች እጅግ በጣም በጥበቃ ላይ ያሉ ናቸው። ከዛ ውጭ ግን የሆነ ቀዳዳ ሲያገኙ ቀጥታ ሮጠው ወደ ፋኖ ተቀላቅለዋል። በተለይም ይሄ ሸዋ አካባቢ እጅግ በጣም ሰፋ ብሎ እየተደረገበት ያለ ነገር ነው ማለት ነው፣ የፖሊሶች መክዳት ማለት ነው። ከዛ ውጭ ግን እኛ እስካሁን ድረስ ብር እየቆጠብን ቦታ ትመራላችሁ ተብለን አይን እያየን ነው። እንዴት ነው ሳይሳካ ወደ እዛ መዋቅር ምንገባ ብለው ሲጠይቁ እዛ ላይ ሆናችሁ ይሰጣችኋል ነው የሚሉ። እዛ ላይ ከገባ ደግሞ አይደለም ሊሰጠው ቀርቶ ከነመኖሩም የሚያስበው የለም። በህይወት ቢኖርም ባይኖርም ማንም አይሰማውም ከዛ በኋላ። ስለዚህ ፖሊስ የምትባል በሽተኛ ማለት ነው ከተማ ለከተማ እንደ እብድና እንደ ዝናብ እያውደለደልክ የነበርክ ትወጣታለህ ማለት ነው። ምክንያቱም መዋቅር ውስጥ ገባ ማለት ብርሃኑ ጁላ መዋቅር ውስጥ ገባ ማለት ቅድሚያ የምትሰለፍ አድማ በትን ፖሊስና ሚኒሻ ነው። ቀጥል እህድ ውጣ ይላል። ማውደልደል የለም ካሁን በኋላ። ስለዚህ ንግግራችን የሚሆን በምንድን ነው? በአፈሙዝ ነው ማለት ነው። አዎ እዛ ማህበረሰብ ሰው ማስቸገር ሌላ። አዎ እከሌ እንዲህ ነው እከሌን እንዲያልክ ንጹህ አርሶ አደሩን ገበያ ሲመጣ ማስቸገር ሌላ፣ ወጦ መግጠም ሌላ። አሁን ማለት ነው እንደ መኮንን ስናን ወረዳ አለ መኮንን የሚባል አንድ ፍርፋሪ እየበላ ያደገ በጁንታው ጊዜ ዘምቶ ሱሪው ላይ ቀዝኖ የመጣ ልጅ አለ። ቀዝኖ አወንብሶ ማለት ነው ቂጤና መመኝው ብሎ ቢታይ ቂጡ አጠቃላይ ቅዝም በቅዝም ሆኖ የተገኘ መኮንን መለሰ የሚባል ስናን ወረዳ ላይ አንድ ሆዳም ልጅ አለ። ልክ እንደዛ እየቀዘንክ ትመጣለህ፣ እያንዳንድ እየቀዘንክ ማለት ነው። ምክንያቱም ፊት ለፊት ያለ ፋኖና የፋኖ ጥይት ነው። አዎ ፋኖ ደግሞ ከመታ ግንባር ከሳተ ደረት የተባለ ጀግና ፋኖ ነው። እንተዋወቃለን ማለት ነው አሁን። ስለዚህ በቃ ፊት ለፊት መጣ አይደል? ካሁን በኋላ ማህበረሰቡ እረፍት ያገኛል። ባይሆን የተወሰናችሁትን ለምሳሌ ከስናን ወረዳ 20 ፖሊስ ከሄደ በጣም እድሜያቸው ቢበዛ የሚቀመጡት 2 ሳምንት ነው ምክንያት እና ስለዚህ በየወረዳው 20 ፖሊስ ተመልምሎ ዝግጅት ላይ ነው ያሉት ማለት ነው። እንዳልኳችሁ አድማ በትን ሙሉ በሙሉ ወደ ብርሃኑ ጁላ መዋቅር እንዲገባ ተወስኗል። ከዛ ውጭ ደግሞ የአጥባይ ልብስ ሚኒሻ ደከከናም ደግሞ እስከ 60 ዓመት ያለ ሚኒሻ አባል የሆነ ወደ ብርሃኑ ጁላ መዋቅር ውስጥ እንዲገባ ተደርጓል ማለት ነው። በጣም የሚገርመው ይሄ የሚደረግ በአማራ ክልል ያለ ብቻ ነው። የሌሎች ጸጥታ ልዩ ኃይል እንደዚህ ሚኒሻ አድማ በትን ምናምን አልተነካም እስካሁን ድረስ። እንግዲህ ለሁለተኛ ጊዜ ቀደም ይሄ መንግስት ልዩ ኃይሉን በተነ። ከዛ እንደገና ታጥቆ ሲዋጋው አድማ በትን በሚል እዛው ልዩ ኃይሎችን ሆዳሞችና ሊበሉት ሊጠጡ ያጡትን ሆዳሞችን በለት ብር የሚታለሉትን ሰባስቦ አድማ በትን ብሎ አዋቀራቸው። አሁን ደግሞ ለሁለተኛ ጊዜ ይሄ አድማ በትንና ፖሊስ እና ሚኒሻ የሚባል በአማራ ክልል ብቻ ያለው የጸጥታ መዋቅር ወደ ሀገር መከላከያ ሰራዊት ውስጥ ገብቶ ግዳጅ እንዲወስድ ቀጭንና ግዴታ የሆነ ትእዛዝ ወርዷል ነው የምላችሁ። የሰማችሁት አሉ ፖሊሶች፣ ምክንያቱም የተመረጣችሁ ፖሊሶች አላችሁ። በዚህ ምክንያትም የጠፉ እጅግ በጣም በርካቶች ናቸው። ብዙ ፖሊሶች ወደ ፋኖ እየተቀላቀሉ ነው ያሉ ማለት ነው። እስካሁን ድረስ የያዘንም መሬት ትሰጣላችሁ ተብለን በተለይ አድማ በትንና
ሚኒሻ የሆኑ እስካሁን ድረስ መሬት የቦታ የከተማ ቦታ መሬት የቤት መስራት ተሰጣላችሁ ተብለን የቆጠብነው ብር ዞን ነው እንጂ አላማው ምን እንደሆነ ገብቶናል እያሉ እያለቀሱ ነው ለፋኖ የሚናገሩ። በዚህ በኩል ደግሞ ሸዋ አካባቢ እጅግ በጣም በርከት ያለ ፖሊስ ወደ ፋኖ ተቀላቅሏል ማለት ነው። ስለዚህ ፖሊስ ቻው ደህና ሁኚ። ያልተለቀሰለት ወጣት ቢኖር ፖሊስ ነው ያልተለቀሰለት ማለት ነው። አፈር ብላ። ፎሎም አድርጉት። ፋኖ ስራውን እየሰራ ነው። ለጮው ሁሉ መልስ ሰጥቶ አይችለውም። ምክንያቱም ያገዛዙ የሚዲያ ሰራዊት እጅግ በጣም በርካታ ስለሆኑ ፋኖ ምድር ላይ ስራውን እየሰራ ነው። ምስክራችንን ደግሞ ተመልከቱት። ጎንደር፣ በጎጃም፣ በሸዋና በወሎ ብሎም በቢዛሞ በየአካባቢው የብርሃኑ ጁላ ጦር እጁን ማንከርፍፎ ማሩኝ ማለቱን ተያይዞታል። በቃ በወረፋ ነው። አሁን እኮ እኔ ልማረክ ሩጫ ነው። ሩጫ እኮ ነው ቅድድሚያ። ውጊያ ከተጀመረ በቃ ነፍሱ ሳታልፍ እጅ ለመስጠት ሩጫ ነው። ምክንያቱም የፋኖ ጥይት ከተኮሰ እንደማይስት ተረድቶታል። አገዛዙ ደግሞ ወልቆ ጥርስ የሌለው አንበሳ መሆኑ ተረጋግጧል። ጥርስ የሌለው አንበሳ በስም ብቻ ማለት ነው። በስም ብቻ አየር ላይ ብቻ ሚዲያውና ሌሎች የበመገናኛ ብዙሃን በሱ ቁጥጥር ውስጥ ስለሆኑ ብቻ ነው እንጂ ጥርስ የሌለው አንበሳ አድርገነዋል። ብልጽግና የሚባለው እንደ ከከራም ፓርቲ ማለት ነው። ስለዚህ ወታደሩ ውጊያ ከተጀመረለት አይጠብቅም ጊዜ። ምክንያቱም ሩጫ ነው። በቃ ብቻ መሽለኪያ ያግኝ ከአገዛዙ ጦር መሽለኪያ ያግኝ እንጂ እው ብሎ እጅ ነው የሚሰጥ። እው ብሎ አሁን እነዚህ እኮ የምታዋቸው 50 እና 60 በማይሞሉ ፋኖች የተማረኩ ናቸው። እንግዲህ እነሱ 2 እና 3 ክፍለ ጦር ነው የሚያሰልፉ። ፋኖ ደግሞ በዛ ይባል 2 ሻለቃ ነው የሚያሰልፍ። ይሄ ምን ያሳያል? አገዛዙ ጥርስ የሌለው አንበሳ ሆኗል። በቃ ደክሟል። ገዝግዘነዋል። ቀዳዳ ሚዲያ ላይ ብቻ የሚያቀራራ ማለት ነው። ሚዲያ ላይ ብቻ በሚሊዮን የሚቆጠር ሚዲያ ሰራዊት አለው። ሆዳሙ ውጭ ያለው በዶላር ይከፈለዋል፣ አገር ውስጥ ያለው በብር ይከፈለዋል። እዛ ላይ ብቻ ብልጽግናን በማንገስ 24 ሰዓት ድቅን ብለው የሚውሉ ሰዎች ብቻ ስላሉ ነው እንጂ ከዛ ውጭ ደግሞ ፋኖ የሚሰራውን ጀግድነትና ጀብድ በአግባቡ ስላልተዘገበለት የሚሰራቸው ጀብዶች ሁሉ ሚዲያ ላይ ሳይውሉ ይቀራሉ ማለት ነው። ከዚህ ውጭ ብልጽግና የሚባል በቀጣይ ዓመት አናየው። ኢትዮጵያ ምድር ውስጥ አይኖርም ብልጽግና 100% ብነግራችሁ ገብርኤል ምስክሬ ነው። ይንጨምላቅ አንድ እጅግ በጣም ቀደዳ የበዛበት ሴትዮ አይቼ በጣም ገረመኝ። እኔ የሙስሊም ማህበረሰብ እጅግ በጣም የምወዳቸው እህት ጓደኞች አሉኝ። እንደዚች አይነት ግን ውሸታም ሙስሊም አይቼ አላውቅም። እግዚአብሔር ምስክሬ ነው። ቀዳዳ አልም ያለች ቀዳዳ አጠቃላይ ለነጻነት የሚታገለውን በሙሉ ኦርቶዶክስ ሃይማኖት አክራሪ ነው አለች። ነውር እኮ ነው እናቴ። ዳንግላ ላይ እኮ ሰላማዊ ሰልፍ የወጣው ህዝብ እኮ ግማሽ እኮ ፋኖ ነው እናቴ። ምን ነው እንደዚህ እስከ መጨረሻው ከርስሽን የሸጥሽ አለሽ እንዴ? አንቺ ከርሳም ጥንባታም የጠነባሽ እንዴ? ሙስሊም ማለት እኮ እንደ ሙስሊም ወንድሞቼ እንደሚያስተምሩኝ ሰላም ማለት ነው የሚሉኝ። ከየት አባሽ መጠሽ ነው አንቺ? እንዲያውም ፋኖን የገደለው ከተማ ገብቶ ምትይ አታፍሪም ትንሽ? እዛ አካባቢ ያሉ ሙስሊሞች እኮ አሉ። ደውለሽ እነዛን መጠየቅ ትችያለሽ። የገደላቸው የብርሃኑ ጁላ ከረፈ ወታደር ነው። አሁን በአንቺ ቤት ከዚህ ይህንን ነገር አጥቁረሽ ከአብይ አህመድ የሚበረከትልሽን ዳቦ ለመብላት አፈር መሬት ደም ያብላሽ። ደንቢ ስማትማ ምን እንደምትል። በአማራ ክልል በዳንግላ ከተማ ለረጅም ዓመታት የመስጂድ ኢማም የነበሩ አባታችን በኦርቶዶክስ አማጺ ፋኖ ተገሏል። አላህ ይዘንላቸው። እንደዚሁም በአፋር ክልል በአባላ ከተማ የኦርቶዶክስ አማጺ የሆነው ቲቢኤልኤፍ ወያኔ በወሰደው እርምጃ 16 የሚሆኑ ግመሎችን ገሏቸዋል። ፎከስ ያደረገው ሰዎችና እንስሳ መኖሪያዎችን ነበረ። እንዳጋጣሚ ሆኖ ሰዎች ሊተርፉ ችለዋል። ነገር ግን ከ16 በላይ ግመሎችን ገሏል። እንግዲህ የኢትዮጵያ ሀገራችን ሁኔታ ይህን ይመስላል። ነገር ግን የኦርቶዶክስ አማጺውና የፕሮቴስታንት አማጺው ጥቃት የሚፈጸሙ ሙስሊሙ ማህበረሰብ ላይ ነው። የሰሜኑ ታጣቂ የኦርቶዶክስ አማጺ ነው። የደቡቡ ታጣቂ የፕሮቴስታንት አማጺ ነው። የኦነግ ሸኔ ቲፒኤልኤፍ እና ፋኖ ደግሞ የኦርቶዶክስ አማጺ ነው። ሀገሪቱን የክርስቲያን መንግስት ካልመራ በሚል የሚገደለው ሙስሊሙ ነው። ስልጣን ላይ ያለው ደግሞ ክርስቲያኑ ነው። ጦርነት የከፈተው ክርስቲያኑ ነው። በጣም ነው የሚገርመው። ወንድማማቾች ነን ይላሉ፣ ግን እንግዲህ በጣም የሚገርም ነው። በጣም የሚገርም ነው። አንቺ ቡጫቂ አንቺን ብሎ ሙስሊም ምን አለ በስነ ስርዓቱ የሚያምኑትን ሃይማኖተኞችን ባታስጠያቸው። ፋኖ ላይ እኮ ከ140% የሙስሊም ሃይማኖት ተከታይ ነው ያለ። አይደንቆሮ ጥንባታም የጠነባሽ ከካም ማለት ነው። ፕሮቴስታንቶች ይጨምራሉ። አረ ነውር ነው።
ነውር ነው። በግልጽ ዝም ብለሽ የምትፈልጊውን መንግስት አትደግፊም እንዴ? ሃይማኖት ጋር ስታከሽ የምትመጪ አንቺ አይደንቆሩ ጥንባታም የጠነባሽ የሸተትሽ ግማታም ግማታም አንቺ ርኩስ ጥንባታም የጠነባሽ ፋኖ ላይ ያለ እኮ 40% የሙስሊም ሃይማኖት ተከታይ ናቸው አብረውን እየታገሉ ያሉ። አዎ ምን አይነት ድንቁርና ነው? ቲፒኤልኤፍንና ፋኖን የኦርቶዶክስ ሃይማኖት አክራሪዎች ናቸው አልሽ። በደቡብ በኩል ያለው ደግሞ የፕሮቴስታንት ናቸው አልሽ። እና ኦንሌፍ ምናምን ምንድን ነው ያልሽው? አይንሽ ጥፋና አንቺ ከካም የጠነባሽ ጥንብ እንዴ! ዳንግላ ላይ ያለው የሙስሊም ማህበረሰብ ይታዘብሻል እኮ በጣም ነው የሚታዘቡሽ። ማል አስፋልት ላይ ገሏቸው ሄደ እኮ አገዛዙ ነው። አንቺ እኮ በተቃራኒው ሙስሊሞችን ልታስገድይ ጧ የምትይ ሰው ነሽ። ምክንያቱም የገደለውን አካል ስላላወገሽ ማለት ነው። የገደለውን አካል ብታወግሽ ትክክለኛ ለሃይማኖትሽ የቆምሽ ነሽ ብሎ ሰው ያምንሻል። አንቺ እኮ ለከርስሽ ነው። ነገ ከነገ ወዲያ እውነቱ ትናገሪ ማንም አያምንሽም። እኔ ለአንቺ ተይው አርጅተሻል፣ በስብሰሻል፣ ወይም አእምሮ ችግር አለብሽ። ልጆችሽ ከአንቺ የሚማሩት ምን አይነት ውሸታም ሊሆኑ ነው ጥያቄ። አንቺ እናታቸው እንደዚህ ወጥሽ አንቺ ጥንባታ ማሩጊት እንደዚህ ስትዋሽ የአንቺ ልጆች ከአንቺ ምን ይማራሉ? ከዛ ውጭ ደግሞ የሙስሊም ሃይማኖት ተቆርቋሪ ከሆነሽ ለምንድን ነው እውነታውን የማትናገሪ? የገደለውን አካል እውነታውን ለምን አትናገሪ? እኔ አባት ዳንግላ ላይ የሞቱ በአገዛዙ ወታደር ነው የሞቱ። የዳንግላ ሙስሊም ማህበረሰብ ወጣው አውግዟል። ክርስቲያኖች ጭምር ወጣው አውግዟል። ግማሹ የፋኖ ደጋፊ ነው፣ ግማሹ ፋኖ ልጆቻቸው የሆኑ ሙስሊም ማህበረሰቦች ናቸው። አይደንቆሩ ጥንባታ እንዲህ አድርጎ ገደላቸው አገዛዙ ብትይ እኮ አንቺ የምታምኚው ሃይማኖት ያሉት ማህበረሰብ ያምኑሻል። አሁን የገደለው ሌላ የምታወግሽው ሌላ። ስለዚህ ሆዳምነትሽን ነው የሚያስመሰክር። አይ ጥንባታ መከካም የገማች አፈሪ በዚህ ዕድሜሽ ተዋሻለሽ። ዘረግም የአንቺ ዘር ምን ይጠቅም? አሁን ካሁን በኋላ የምትወልጃቸው ልጆች ምን ሊሆኑ ነው? እስቲ አስቢው አንቺ። ይሄን ቪዲዮ ሼር፣ ፖስት፣ ላይክ በማድረግ ለዚች ደከከናም ጥንባታም እንዲደርሳት አድርጉ አደራችሁ።